ይህ ደሱ ቲዩብ የድሆቹ ፕሬዝዳንት ቶማስ ሳንካራ አፍሪካ በበጎ የሀገር መሪዎች ድርቅ በመልካም የህዝብ አስተዳዳሪዎች ቸነፈር እንደተመታች እንደተጠቃች ዘመኗን ፈጅታለች። እንዳለመታደልም ሆኖ በብዙ ምጥና ጭንቅ በዘመናት ዑደት መሃል ድንገት ተወልደው ለሀገር መከታ ለህዝብ አለኝታ ይሆናሉ ተብለው የመገዳደልና የሽኩቻን ፖለቲካ ቀይረው ሀገራቸውን ወደ ብርሃን መንገድ ያሻግራሉ ተብሎ ተስፋ የተጣለባቸው በጣት የሚቆጠሩ መሪዎቿ እንኳን በገዛ ሀገራቸው ዜጋና ሆዳደር በሆኑ ተላላኪ ወንድሞቻቸው ሴራ ተጠልፈው እና ተክደው የሞትን መራር ጽዋ እንዲጋቱ ተደርገዋል። አፍሪካ ድመት ይመስል የገዛ የአብራኮቿን ክፋይ በመብላት የሚያህላት የለም። የገደለው ባልሽ፣ የሞተው ወንድምሽ፣ ሐዘንሽ ቅጣጣ ከቤትም አልወጣ ነው የኛ የአፍሪካውያን ነገር። በአፍሪካ የመሪነት ታሪክ ውስጥ ቶማስ ሳንካራን ያህል አመዳፋሽ የሆነ መሪ ያለ አይመስለኝም። ቶማስ ሳንካራ በምዕራብ አፍሪካዊቷ ሀገር በቡርኪና ፋሶ እንደ አውሮፓውያን አቆጣጠር በ1980ዎቹ እንደ ተወርዋሪ ኮከብ ድንገት ታይቶ ብዙም ሳይራመድ በአጭር የተቀጨ ወጣት ተራማጅ ፕሬዝዳንት ነበር። ለአራት ዓመታት ብቻ በቆየባት የስልጣን ዘመኑ በሰራቸውና ጥሏቸው ባለፈው ዘመን ተሻጋሪ ሐሳቦቹና ህልሞቹ ምክንያት እስከዛሬ ስሙ እና ዝናው ከጊዜ ወደ ጊዜ እንዲነሳና እንዲታወስ የሆነ ወጣት አብዮተኛ መሪ ነበር። በቀኝ ገዢዎቿ አፐር ቮልታ ትባል የነበረችውን በረሃማና ደሃ ሀገሩን ቡርኪና ፋሶ ወደሚል ይፋዊ መጠሪያ ስም የቀየረ ተበታትነው ይኖሩ የነበሩትን ወገኖቹን ቡርኪናቤ በተሰኘ የጋራ ማንነት ጥላ ስር እንዲያድሩና እንዲኖሩ ያደረገ ለዜጎቹ የተሻለ ህይወትና ኑሮ ሳይታክት ሌት ተቀን እየባዘነ ባለራዕይ መሪ ነበር። ለምዕራብ ሀያላን ሀገራት ጫና ሳይንበረከክና ሳያጎበድድ በሚያገኛቸው አጋጣሚዎች ሁሉ ለጥቁር ህዝቦችና በደል ላጎበጣቸው ሰብአዊ ፍጥሮች ጭምር ዘብ እየቆመና እየተሟገተ ያለፈ የራስን የተፈጥሮ ሀብት በራስ ጉልበት ማልማት በሚለው የጸና አቋሙ የሀገሩን ዜጎች በአስደናቂ ድሎች ያንበሸበሸ የቅንጦት ኑሮ ወይም የተብለጨለጨ ህይወት ልኑር ብሎ ሳይል ዝቅ እያለ ከተራው ህዝብ ጋር እየቆመ ከወዛደሩ ጎን እየተገኘ እጅጌውን ሰብስበው ሲሚንቶ ከሚያቦካው አካፋና ዶማ ይዞ ከሚቆፍረው ጋር እያበረ ላቡ ጠብ እስኪል ድረስ እየሰራ ለብዙዎች ተምሳሌት መሆን የቻለ አመድ አፋሽም ሆኖ በገዛ ወንድሞቹና ወገኖቹ ስልጣን ባናወዛቸው ሆዳም ጓደኞቹ የተከዳና ለሞትም ተላልፎ እየተሰጠ ነው። ቶማስ ኢሲዶር ኖኤል ኦድራኦጎ ቤተሰቦቹ ያወጡለት ስሙ ነው። በህዳር ወር በ1949 ዓ.ም በቀድሞ አፐር ቮልታ ያኮ ከተማ ተወለደ። ለቤተሰቡ ሶስተኛ ልጅ ነው። ሁለት ታላላቅ እህቶች ቢኖሩትም የመጀመሪያው ወንድ ልጅ በመሆን ግን ግንባር ቀደሙ ነው። ከእርሱ ለጥቀው 8 እህትና ወንድሞችም ተወልደውለታል። የቤቱ የመጀመሪያ ወንድ ልጅ እንደመሆኑም ታናናሾቹን የመንከባከብ ኃላፊነት ነበረበት። በዚህም የህይወት ልምዱ ቁም ነገርን በለጋ ዕድሜው እንዲተዋወቅ ምክንያትና አጋጣሚ ፈጥሮለታል። በትምህርቱ ቀልድ አያውቅም። በሂሳብና በፈረንሳይኛ ቋንቋ የትምህርት አይነቶች ከፍተኛ ውጤት ያመጣ ነበር። ከትምህርት የሚተርፈውን ጊዜ ወደ ቤተ ክርስቲያን እየሄደም ነበር የሚያሳልፈው። አመሻሽቶ ወደ ቤትም ሲመለስ ጊታሩን ያነሳና በእነዚያ ለጋ ጣቶቹ እየተቋቆመ እናቱ ሲዘምሩ ያጅባቸው ነበር። ሀገሩ በፈረንሳይ ቅኝ ግዛት ስር የወደቀችው በ1950ዎቹ ውስጥ ነበር። በዚህም ምክንያት የቅኝ ግዛትን ዳፋ ማጤንና መገንዘብ የጀመረው በልጅነቱ ነበር። በመንደሩ ከነበሩ ነጭ ሕፃናት ጋር በአብዛኛው ጊዜ ስምምነት አልነበረውም። በዚያች በጨቅላ ህሊናውና ገና ባልጠናች ትከሻው አድሎን ለመሸከም የሚያስችል ዝግጁነት ፈጽሞ አልነበረውም።
እንደውም እንዲህ አይነት ነገሮችን ባየ ጊዜ ቀድሞ ይታወቅበት የነበረውን ሰላማዊና ለስላሳ ባህሪውን ወይም ስብዕናውን እርግፍ አድርጎ ትቶ አራስ ነብር እስከ መሆን ይደርሳል። ቶማስ ጠብ ውስጥ ገባ ከተባለ በቃ የሚጣላው ከነጭ ሕፃናት ጋር ነው ብሎ መደምደም ይቻላል። በእርግጥ በሰዎች ዘንድ የሚታወቅበት ዋና መለያ ባህሪው ትህትናና አስታራቂነትን የተላበሰ እንደሆነ ይነገራል። የ11 ዓመት ልጅ እያለ ሀገሩ ከፈረንሳይ ቅኝ አገዛዝ ነፃ ልትወጣ ቀናት ሲቀራት የዕድሜ ኩዮቹን አሰባስበው ገዢዎቻቸው ይሰቅሉት የነበረውን የፈረንሳይን ባንዲራ በማውረድ የሀገሪቱን ባንዲራ እንዲሰቀል በማድረጉ ምክንያት በተፈጠረ አምባጓሮ ረብሻ አስነስተሃል ተብሎ ይማርበት በነበረው በትምህርት ቤቱ ዳይሬክተር አማካኝነት አባቱ እንዲገርፉት ትዕዛዝ ተላልፎበትም ነበር። ቢሆንም ግን አባቱ አሻፈረኝ አላደርገውም ሲሉ እምቢ በማለታቸው ሳይገረፍ ቀርቷል። እንዲህ እያለ የቀጠለው ቶማስ ሳንካራ የአካል ብቃቱን እየሰራ በቲያትር ዝግጅቶች ላይ እየተሳተፈ አንዳንዴም ነሸጥ ሲያደርገው ወደ ፊልም ቤትም ጎራ እያለና መንፈሱን ዘና እያደረገ በትምህርቱም ሳይዘናጋ እየተማረ ባለበት ሰዓት ነበር ሀገሩ በፖለቲካ አንካሰላምቲያ ውስጥ ገብታ መናጥ የጀመረችው። ቡርኪና ፋሶ ልክ ከፈረንሳይ ቅኝ ገዢዎች መንጋጋ እንደተላቀቀች የመጀመሪያ ፕሬዝዳንት ሆነው የተሾሙት ሞሪስ ያሜ ኦጎ ነበሩ። ልከኛ ሰው አልነበሩም ይሏቸዋል ዜጎቻቸው። ምክንያቱም መንግስታቸው ለፈረንሳይ እጅ አዙር አገዛዝ እየተመቸ ነበርና ነው። በእርግጥ በጊዜው ስልጣን ላይ የወጡትን ፕሬዝዳንት የሚያሽከረክሯቸውና እጃቸውን ይዘው ይመሯቸው የነበሩት የፈረንሳይ የሲቪልና ወታደራዊ ባለስልጣናት ነበሩና ለህዝቡ በፍጹም የሚዋጥለት አልነበረም። በዚህም ምክንያት ፕሬዝዳንቱ የራሳቸውን ግብርና የመንግስታቸውን መዋቅር የሚተቹትን ወይም የሚነቅፏቸውን ሁሉ ወደ ዘብጥያ ማውረድ ስራቸው አድርገው ቀጠሉ። ዘመዶቻቸውና ሹማምንቶቻቸውንም ሁሉ በዙሪያቸው አድርገው በቅንጦት ይንፏለሉም ጀመር። ከመንግስት ሰራተኛ ላይም የገቢ ቅናሽ አድርገው ህዝቡን በኑሮ ነበልባል ይማግዱት ያዙ። የንግድ ማህበራትንም በደባና በሴራ እየተበተቡ እንዲዳከሙ አደረጉ። ማስተዋል ተሳናቸው። በዚህም ምክንያት ጥር 3 ቀን 1966 ዓ.ም ሰራተኞች የሥራ ማቆም አድማ መቱ። ብዙ ቁጥር ያላቸው ተማሪዎች፣ ስራ አጥ ወጣቶች፣ ሰራተኞች፣ የተገፉ ነጋዴዎች በአጠቃላይ የፕሬዝዳንቱ አካሄድ ያልተዋጠላቸው ሁሉ የኡጋዱጉን ጎዳናዎች በተቃውሞ ሰልፍ አጥለቀለቁት። በጋሻ ጃግሬዎቻቸው የተመኩት ፕሬዝዳንትም የጦር አዛዦቻቸውን ጠርተው አድማውን እንዲበትኑ አዘዟቸው። የሰማቸው ግን አልነበረም። እዚህ ላይ የመጨረሻዋ ደወል ስታቃጭል የሰሙ የሚመስሉት ፕሬዝዳንትም ከሞት መሰንበትን መርጠው በገዛ ፈቃዳቸው ስልጣናቸውን ለቀቁ። የጦር ኮማንደር የነበረው ሌፍተናንት ኮሎኔል ሳንጎሌ ላሚዛና መንበራቸውን ተረከበ። በዚሁ ጊዜም ቶማስ ሳንካራ የሁለተኛ ደረጃ ማጠቃለያ ፈተናውን ሊወስድ እየተዘጋጀ በነበረበት አጋጣሚ ነበር በራዲዮ አዲሱ ፕሬዝዳንት ሌፍተናንት ኮሎኔል ላሚዛና በኡጋዱጉ ውስጥ በሀገሪቱ የመጀመሪያ የሆነውን የጦር ማሰልጠኛ ማዕከል መመስረቱን ሲናገሩ የሰማው። ማሰልጠኛው በወጣት ምሁራን ዘንድ የተዝረከረከውን መንግስታዊ አሰራር ለማስተካከልና ገደብ ያጣውን የመንደር አለቆች ፈላጭ ቆራጭነት ለማስቆም ብሎም ሀገሪቱን ለማዘመን ጉልህ ሚና ሊኖረው የሚችልና ሀገር በቀል ተቋም ተደርጎ እንዲወሰድና እንዲቆጠር ተስፋም የተጣለበት። በዚሁ ማሰልጠኛም ሌሎች ተጨማሪ የትምህርት እድሎችም እንዳሉ በጊዜው ተያይዞ ስለተወራ የቶማስ ሳንካራን ልብ ሊያሸፍተው ቻለም። ለተጨማሪም ትምህርቶች ከፍሎ መማር እንደማይችል የሚያምነው ቶማስ ሳንካራ የመግቢያ ፈተናውን ለመውሰድ ወሰነ። ተፈተነ፣ አለፈ። በ17 ዓመቱ በዚሁ ማሰልጠኛ በ1966 ዓ.ም የመጀመሪያ ዙር ተመራማሪዎችን ተቀላቅሎ ስልጠናውን ጀመረ። እንደ ሳንካራ የመርህ ሰው ለነበሩ ወጣቶች ይህ ማሰልጠኛ ማዕከል ትክክለኛ ቦታም ነበር።
ከቅኝ ግዛት ሰፊ መዳፍ ተላቃ አቧራውን ለምታራግፍና ለምትተረተረው ቡርኪና ፋሶ ይህ አዲስ ማሰልጠኛ አዲስ እርሾ እንዲሆናትና ተስፋም እንድትዘራ አደረጋት። ከወታደራዊ ትምህርት ጎን ለጎን ይሰጥ የነበረው የማህበራዊ እና የሳይንስ ዘርፍ ትምህርቶች ደግሞ እንደ ሳንካራ ላሉ ወጣቶች አይምሮን የሚስል ወይም የሚሞርድ ነበርና መንግስትን መናጥ የሚችሉ ሐሳቦችን የሚያስወነጭፉ ብርቱ ወጣቶችን ለማፍራት አይነተኛ ማዕከል ነበር ብሎ መናገር ይቻላል። ወጣቱ ሳንካራም በዚሁ ማሰልጠኛ ቆይታው የፖለቲካ ንቃተ ህሊናው ከፍ እያለ በመምጣቱ ብልሃት በተሞላበት መንገድ እንኳንስ ሀገሩና አፐር ቮልታን ዓለምን መቀየር እንደሚችል መገንዘብ ቻለም። ስልጠናውንም ለ3 ዓመታት ተከታትሎ በብቃት አጠናቀቀ። ወደ ሌላ ህይወት የሚያደርሰው አዲስ መስመር ተዘረጋለት፣ ተመቻቸለት ማለት ነው። ከጥቂት ቆይታም በኋላ ወደ ማዳጋስካር ለከፍተኛ የመኮንነት ትምህርት ከሁለት ጓደኞቹ ጋር ተመርጦ ተላከ። በዚሁ ማሰልጠኛ ማዕከል በአንጼራቤም ትምህርቱን መከታተል ቀጠለም። የፈረንሳይ ቅኝ ግዛት በነበረችው ማዳጋስካር በጦር ማሰልጠኛ ክፍል ውስጥ ይሰጡ የነበሩ ወታደራዊ ስልጠናዎች ወጣ ያሉ ነበሩና ውትድርናን ከልማት ጋር እንዴት አጣምረው መጓዝ እንዳለበት የሚያስገነዝበው ከፍተኛ ዕውቀቶችን ማግኘትም መቅሰምን ቻለ። ያቺ በረሃማ ሀገሩን እንዴት ማልማት እንዳለበትም የሚያመላክቱ በርካታ ሐሳቦችን ለመሰነቅ ቻለ። ማዳጋስካር ራሱን አፍርሶ በድጋሚ እንዴት መስራት እንደሚችል ያመላከተችው መሸጋገሪያ ሀገሩም ሆነችው። የፖለቲካ ዕውቀቱን ለማዳበር ከመጽሐፍት ጋር መወዳጀቱን አዘወተረም። ሊቃንን ጆሮ እየሰጠ ማድመጡን ተያያዘው። የታዘበውን አቤታዊ ለውጦች ባንክሮ መመርመር ስራው ሆነ። በጥቅምት 1973 ዓ.ም ስልጠናውን አጠናቆ ወደ ሀገሩ አፐር ቮልታ ሲመለስም ለአመራርነት እየተዘጋጀ በወጉ የሰለጠነ ምርጥ መኮንን ሆኖም ተመለሰ። በዚህ ጊዜም ቶማስ ሳንካራ የ4 ዓመት ለግላጋ ወጣትና የምክትል ሌፍተናንት ማዕረግ ላይ የደረሰ መኮንን ሆኖ ነበር።